ውስጥ እሷም እሱም አይደሉም ቡላላና ጅቦ ናቸው። ለምን አንተ ደግሞ ከነ ቡላላና ከነ ጅቦ ጋር ከነሱ እኔ ስለማቅ ነው አቅዳቸው ነው ልሽ ሁለቱን ነው ቡላላና ጅቦ ናቸው ይጣምሽም አዳምጪኝ። እኔ ደስ ነው ያለኝ በውስጥ ታየውና በሚዲያ የወጣው ገና በውስጥ ከመውጣቱ በፊት እኔ ደርሶኛል። በውስጥ ነው ያወሩት መጀመሪያ እናጣላቸው ብለው እዛ ብሄርን ነገርሽ በውስጥ ምን ተባለ? አንቺ ወጥተሽ እሱን አታክ እያደረግሽ ፈን እየሆንሽ ምናምን ነገር እንትን ማለት አለብሽ ተባለች። እኔ ደስ ነው ያለኝ እኮ አልኩሽ። ለምን መጨቆን የለባትም መውጣት አለባት፣ መሳቅ መጫወት አለባት። ገባሽ? እኔ በጣም ነው ደስ ያለኝ። እኔን ሜንሽን ባታደርገኝ ጥሩ ነበር፣ ግን ካደረገችው የሚመቻት ምንም ችግር የለውም። ስለዚህ እሺ አሁን እኔ ደግሞ ይኸውልህ ሀጂ ይቅርታ ይኸውልህ ሀጂ እንጨት አትሁን እስቲ። እኔ ትላንትና ነው አስገብቼ ጠይቂያታለሁ። ገባ? አንደኛ ኦፕላ አንተን ለማቃጠል ምን እንዳለች ታውቃለህ? ነጥብ ጥላ ነው የወጣችው እኔ ጋ ማለት ነው። ብዙ ነጥብ ነው የጣለችው። ብታውቂ እኮ አንድ ነገር ልንገርሽ፣ ሌላ ምን ሰምቻታለሁ። ተው ላፍላፉን ተው። እሱም አንተም ላፍላፉ ታረጋታለህ። ይኸውልህ ምን እንዳልኳት ታውቃለህ? ሁለታችሁ ማለት ፍቅር እንዳለ ያወቅኩት ማለት ነው። ምን እንዳለች ታውቃለህ? እሷ በወንድ ማለት ነው በአንተ ይቅርታ መጠየቅ ትፈልጋለች። ሆዴ እኮ ቢያንስ በፍጹም እኔ አዳምጪ፣ ይቅርታ አይደለም። እኔ አሁንም ነገም ይቅርታ በፍጹም አልጠይቃትም። ምክንያቱም እኔ ነኝ ይቅርታ መጠየቅ ያለብኝ ብዬ ስለማምን በቃ እኔ ይኸውልሽ 99 አይቻልም። አይት በፍጹም አንተ ብትጠይቅ በቃ ልምጣልሽ። ይቅርታው ለምን እንደተፈለገ በደንብ ላስረዳሽ። ምክንያቱም ግልጽ ላርግልሽ። ሊንዳ የኔ ማር ቴንኪው የኔ ቆንጆ፣ እኔ ልንገርሽ ይቅርታው ለምን እንደተፈለገ። ሊንዳ ደግሞ ከሰጠሽ ለሁሉም ነው የሚሰጠው። አይ እሷ የኔና የኔና ይኸውልሽ አዳምጪ። ይቅርታ የተፈለገው አንድ ነገር እሷ መሄድ የምትፈልገው መንገድ ሄደች ነው። ፍርድ ቤት ያቀረበችው ማስረጃ ተቀባይነት እንደሌለው ተነግሯታል። ጠበቃው ቆይ ብሏታል። አሁን እኔ እዚህ ጋር ወጥቼ እንደዛ አይነት ቃላት ሳወጣ እንደ ማስረጃ ልትጠቀም ነው የፈለገች። ይሄ ደግሞ እዛ ብሔርን አታውቂም እንደ ይኸውልሽ በተናገሩት ልክ ይሰፈራል የሚባል አማርኛ አለ። ዛሬ የምትናገሪው ነገር ነገ እንደሚያስከፍልሽ ማወቅ አለብሽ። ስንት ሰው ሚዲያ ላይ በተናገረው በህግ ተፈርዶበት መቀመቅ ይወረዳል። ስለዚህ በጣም ሞከሩ። በተለያየ መንገድ ነጥብ እናስጥላለን ብለው በየቤቱ እየገቡ በዚህ ሞከሩ። ግን አብዛኞቹ ያልተማሩ ናቸው። ከሁለተኛ ክፍል በላይ ስላልዘለሉ ገባሽ? የቃላት አጠቃቀምም ሆነ የንግግር ችሎታ ስለሌላቸው ነጥብ ማስጣል አይችሉም። አንተ ኧረ ታስጥላቸዋለህ። አሁን የነገርኩሽ በጣም በቃ እንደ የዱር እንስሳ ስብስብ ናቸው። እንደዚህ አይነት ሰው እኔ አንድ ነገር አይመስጠኝም። ቦታ የምሰጠው ሰው አይደለሁም። አንቺ ማንንም አትሳሚ። ይሄ የነ ሎርዳ ቤት አይደለም። እኔ እኮ እንትን አይደለም ወንድ አይደለም ወንድ መስላለሁ። አልፈልግም። እዚህ ፌሚኒስቶች ቤት እኛን እኮ ነው ሳመቻቸው የኔ ሚስቴ ናት እኮ። ታዲያ አንተ ምን አስቀና? በጣም ቅናተኛ ነው አንቺ። ሊንዳዬ ሴት አትሳሚ። እብድብድ ነው የምጫወተው። ለማንኛውም ግን ልንገርሽ ሞዴሬተር ስጭኝሽ ሚውት የማረግበት እየተሰደብኩ እኮ ነው። ጂጂ አዳምጪ አንድ ነገር ልንገርሽ። አንቺ ደግሞ ኮሜንት እያነበብሽ የምትረበሽው ነገር አለ። ኮሜንቱን አትይውኝ ዝም ብለሽ ተኛ አዳምጪ። እናቴ ትሙት ይኸውልሽ ስሚ፣ ኮሜንቱን አትይው። እንደውም ይኸውልሽ እኔ መጥፎ ስድብ ይሰድቡኛል አለ የእኔ ፍቅር እያልኩ ነው የምጽፍላቸው። ጅቦ እንዴት እንደሄደ አላየሽም? እንዴት ኪሴ ውስጥ ነበር አሁን ሳወጣው ነው። ነይ አትያቸው። ዝም ብለሽ ጨዋታሽን ተጫወች። ወሬ ስታወሪ ኮሜንቱን የማታዩ ከሆነ ሰልችቷቸው ራሳቸው ይሄዳሉ። እና ገባሽ? እኔ ይቅርታ ማልልበት አንድ ምክንያት አለኝ። ይቅርታ ማልለው ደግሞ ሌላ ደግሞ ምክንያት ምንድን ነው? በዚህ መጠን ልክ የፊልም ታሪክ አስመሰላ ነው የመጣችው። ፊልም እንኳን እንደዛ ልጻፎ ብት ይከብዳል፣ እንደዛ ለመጻፍ ገብቶሻል። ከዛ የተናገረችው ነገር ደግሞ ነጥብ እንደሚያስጥላት እንኳን አታውቅም። አሁን እንደ ቀልድ እንደመኮመክ ገባችና ደግሞ በጣም ፈሪ ነው አለቻቸው። ፈሪ ከመሆኑ የተነሳ ቆሻሻ ላስቲክ ይዞ ሊጥል ሲወጣ እንኳን ነይ ተከታይም ብሎ አብሬው ነው የምወጣው አለች። እዚህ ጋር ገባሽ? እራሷ ላይ የሆነ ነገር ሳታስበው ነጥብ ትጥላለች። እኔ አልፈልግም ጉዳቷን እንድትጎዳ ያንን ጉዳይ ደግሞ ስትጨርስ ታለቅሳለህ ተባለ። ይሄን እኮ የሚያደርጉት ማን ነው? ቡላላ እና ጅቦ ናቸው። አሁን እኔ ምን ራሷ ናት ያለችው። እኔ በጆሬ እኮ እየጠየቋት ነው። ጃፕ ያለን ስቴጋ ሲጨርስስ እንዴት ነው ምናምን እያሉ እኮ ነው ሙድ የሚይዙት። አሁን እነሱ ምንድነው በውስጥ ጨርሰው እኮ ነው ያለችው። እሪ ላላለች ከዛ ሶፍት ይዞ መግባት ነው አልኳት። እኔ ነገርኩሽ እኮ አሁን እዛ ጋር እንደዛ መውጣቷና ይኸውልሽ ቤት ውስጥ ሆና ጭንቀት ውስጥ ከምትሆን ወጥታ እንደዛ ፈታ ማለቷ
በእውነቴን ነው የምነግርሽ። እኔ ላይ ቀልዳ ምናምን ቢሆን እራሷ እንዲህ ማውጣቷ እኔ በጣም ነው ደስ ያለኝ። ለምን መሰለኝ አልፈልገውም። የፈለገ ነገር ቢሆን 4 ዓመት አብሬያት አሳልፌ ተጨቁናት እንዲህ ተጨማዳ 3 ዓመት ተጎድታ አለ እንዲህ ያለችው እሷ 4 ዓመት ለምን ለእኔ 3 ዓመት ማለት ፈልግ? አንድ ለዚህ ዓመት እኮ ነው አንድ ባይ ዘ ዓመት ዌይ አንድ እኔ አንድ ዓመት ነገር ልንገር አብረን አጂ መኖር እንትን ነው አብረን መኖር ከጀመርን ኤግዛክት 3 ዓመት ከምናምን ነው። ወደ 9 ወር ምናምን 8 ወር የሚሆነውን ግን ሆቴል ነበርኩ። እኔ ሆቴል ግን ነበርኩ ይቅርታ ሮማ። አድርግልኝ አንተ እንዳወራው ሉና ነው ሊና የምትባለው ልጅ ምንም ልቤ በታሪኩ በምኑ አላመናትም። አይሆንም። ይቅርታ የለም ፊልም ላይ የለም እንደዚህ አይነት ታሪክ። ፊልም ራሱ አሁን እንደዚህ አይነት ታሪክ ፊልም አይሰሩም። ለምን አይሆንም? አያዋጣቸውም፣ ይከስራሉ። ስታለቅስ ራሱ ይቅሪ በለኝ ለምን እንደሆነ እኔ እንጂ አልተዋጠልኝም። እንባዋ በነገራችን ላይ ስለ እንባ ልምጣልሽ። ስለ እንባ ኖርማል የሆነ ነገር እንኳን ካስኮረፍኳት እንደዛ ነው የምታለቅሰው። ተፈጥሯ ነው። ሲሪየስ ነው የምልሽ። በጣም ነው የምታለቅሰው። ስቅስቅ ብላ ነው የምታለቅሰው። ይገርማል። እኔ ግን እንትን አላልኩም፣ አልተቀበልኩም። ግን ማለት አይ አይደለም የሆነ ፌክ ነገር ያለ መሰለኝ። እንዴ ነገርኩሽ እኮ አብዛኛው 99% ፌክ ነው እኮ አልኩሽ። እኔ ይገርማል። ራሴን እዚህ ላይ ለማጋነን ለመስቀል አለ አንድ ነገር ነገርኩሽ። የመጀመሪያ ፎቶ ሲላክልኝ ሳቄ ነው የመጣው። በውስጥ እኮ አናግረውኛል። አድራሻ የለውም ምናምን ተብሎ የለ ከመለቀቁ በፊት አሞራው ሚኪ የሚባል ምናምን ሆነው ደወሉልኝ በውስጥ ሀጂ እንዲህ ብላለች ይሄን ልናወጣው ነው ብላ ስልኬን ሰጫዋ ራሷ ደውለው አናግረውኝ ነው ከዛ ሚዲያ ላይ የወጣው። እና አንዳንድ ጊዜ ምን መሰለች ሴቶች ደግሞ ምን አይነት ጨካኞች እንደሆኑ ልንገርሽ። አንድ ሴት የሆነ ሰው ትቷችሁ ሲሄድ ጥግ ድረስ መበቀል ትፈልጋላችሁ። መቀደምን እንደናንተ እኮ አንዳንድ የማይወድ ሰው አለ። ወርቄ እያወራው ነው። ጣልቃ ትግቢ፣ ሚዩት አድርገሽ አርፈሽ ቁጭ በይ። ይቺ ሴትዮ እሺ፣ ከሀቢባ ይቅር። ተማሪ። እኔ እንደ ሀቢባ እንዳታናጅ። እሺ፣ ቀጥል። መጣሁ ጂጂ ጂጂ ምን ነው ዝም አልሽ? ደበረኝ ጂጂ ኧረ እኔ ደበረኝ። የኔ ቆንጆ እኔ ልምጣልሽ እንዴ ጂጂ? እኔ ልመጣ ነው ፍራንክፈርት ላንቺ ብዬ። አይመጣም ደግሞ መቼ ነው ያለቀሽው አንቺ? አዳምጪኝ። እኔ ለጂጂ ብዬ ወርቄ አዳምጪኝ። እኔ ለጂጂ ብዬ ሀጂዬ ፍራንክፈርት ሄጄ አብሬያት ፎቶ ተነስቼ ምግብ በልቼ እህቴን ፈታ ዘና አድርጊያት እመለሳለሁ። ወይኔ በጣም ነው ደስ የሚለኝ። መብት አለኝ እኔ እግዚአብሔርን መብት ነው ማን እናቴ ይከለክላል? ትሙት እኔ እግዚአብሔርን ነው የምነግርሽ። ጂጂ ጋር አሁን እያለቀልኝ ነው። ልክ ዶክሜንቴ እንዳለቀ እግዚአብሔርን ሄጄ ወይ ትጋብዛለች። ባለሙያ ናት። ወይኔ ቤት አልፈልገ ቤትማ እዛው ብታስቀረኝስ? ቤት አለ ውጭ ነው። አንቺ ደግሞ አይ አታረግም። እንዲህ ምንድን ነው ያልሽው? የምታለቅሽው ነው? አንቺ በፎንቃ ታለቅሻለሽ፣ እኛ በነገር እናለቅሳለን። ኖ በፎንቃ አይደለም። እኔ ፎንቃ ምናምን ሳይሆን በቃ ኧረ ደስ የሚል ነው እባክሽ። እኔ በጣም የሚያስጠላኝ ምን እንደሆነ ታውቃላችሁ? በልባችሁ ፍቅር ኖሮ ለምንድን ነው ግን ኢትዮጵያኖች ማለት ነው በልባችሁ ፍቅር ኖሮ አይ ምናምን የምትሉት? ጂጂ አንድ ነገር ልንገርሽ። ምን ተናገሩ? ኖ ያለቀሹ ማለት ነው ማታ ፍቅር ስላለሽ ነው። ለሱ ፍቅር ስላለሽ ማታ ያለቀስኩበት ምክንያት ጉዳቱን ማየት ስለማትፈልጊ አሞሽ ነው። ገባሽ? የሆነ እኔ ማለት ነው ለመጀመሪያ ጊዜ እውነተኛ እንባ እዚህ ሚዲያ ላይ ያለቀስኩት ትላንትና ነው። ይሄን ልንገርሽ። ለዛም ነው ያልተኛሁትም አሁንም ቅድምም ያለቀስኩት። ገባሽ? የሆነ ነገር እንትን ብዬ ማለት ነው። ገባሽ? አሁንም እንዳላለቅስ ስለልሽ ፈልጌ ነው። ተይ ደግሞ አልቅሰሽ እኔ ሳባብል ደግሞ መከራ መብላት አለ። ኧረ እኔ አላለቅስም። እኔ ሰው ፊት እኮ አላለቅስም። የሚገርም ዝም ብዬ ለምንድን ነው ጣል ያደረግሽኝ? ምን ሆነሽ ነው የጠፋሽው? ኧረ ምን ሆኜ እኔ አልፈልግም። ወርቄ ሀጂ ብሎ እኮ እንዴ ይከብዳል እኮ ከአንተ ጋር ለመቀለድ። እንዴት ይከብዳል ከአንተ ጋር ድሪያ ምናምን ለብሶ ዝም ብሎ በቃ ይሆናል አይደለ? ግዝፍ ብሎ መቀመጥ እንጂ ስምክ እኮ ይከብዳል። ሀጂዬ በይኛ ስሜን ቀይርልሽ። ማን ልበለው? ስሜን ማን ልበልልሽ? ይሄ ደግሞ እንዴት ነው የሚቆላው? እባካችሁ አትቆላችሁ። አንድ ነገር ልንገርሽ፣ ወንድምህ ነኝ ትያለሽ። ወንድሜ ከሆንሽ ለእኔ ማገዝ ነው ያለብሽ። ትቀናለች እኮ በአንተ እኮ ትቀናለች እኮ። እኔም እቀናለሁ በጂጂ እኮ። እኔ በእህቴ እቀናለሁ፣ እሷም በወንድሟ ትቀናለች። ችግር ነው
እንደዚህ እየተባለ ነው ነገር የሚቀየረው። እህትና ወንድም እየተባለ ነው ስንቱ የሸወደን። የኔ እናት ባሎቻችንም የተቀማ ነው እንደዚህ ነው። የኔ እናት ወንድሜ እህቴ ብላ ነው የቀማችኝ የኔን ባል። እስቲ እኔ አላምንም እኮ ችግሩ እኮ እኔ ችግር ነው እና ማለት ነው። አንቺ ሲጨርስ ያለቅሳል ያሉትን እንደማላለቅስ እንደምስክ ሞክረን ብትመነግሪልኝ ምስክር ብትሆኝልኝ ምንድን ነው የወርቄ እንትን በጣም አንቺ ምን አልሽ? አንቺ ምን አልሽ? አጅዬ እኔ በመረጥኩት እኔ እንደዚህ ያላልሽ ሰማ ትችላለች በፊት አሁን አንቺ ያሰብሽው እኔ አንዴ ከእንትን ካልኩሽ እጅሽን ለትግራይ ታስረክቢያለሽ ብለው ስላሰብሽ ነው አይደለ? እኔ ከሰሜን ጋር እንዲህ አይነት ጨዋታ አልጫው እና ለምን አንዴ ልሞክረው እኔ በመረጥኩት ሆቴል ለምን አልሽ? ኖ አይ ስቀልር ነው እንጂ እኔ ከሰሜን ጋር እኔ የእውነት መስሎኝ ፕላን እያረኩ ነው። ኖ እኔ እፈራለሁ። ገብቷል። ብፈልግ ራሱ አንዳንዴ የሆነ ላይፍ ላይ ይገጥማል። ብፈልግ ራሱ የምፈልገውን ነገር ማለት ነው። አሁን ከዚህ ቲክቶክ ላይ ከመጣው ጀምሮ ማለት ነው። ገባ ቃንዴ ቲክቶክ ላይ ከመጣው ጀምሮ ማለት ነው። ይኸውልህ አሁን 5 ዓመት ምናምን ሆኖኛል እና ማለት ሚዲያ ላይ ከመጣው በኋላ በፊት የነበረኝ እንትን ነው። ገብቷል። የውስጥክ ነው እና አሁን ደግሞ እዚህ ጋር የሆነ እንደዛ አላረግም። ብፈልግ ራሱ በስማም ብዬ ነው የምሄደው። የሚገርም የምፈልገው አንዳንዴ ላይፍ ላይ ማለት ነው ለሆነ ነገር ስትል ማለት የምትፈልገውን ነገር ትተዋለህ። ገባ ታዲያ እኔ እዚህ ቁጭ ብዬ ምን አደርጋለሁ? እኔ ቀጠሮ መቼ ነው አልጋው የት ነው ምናምን ጠይቅ የመጣሁት። ግን እኔ ወርቄ ግን በጣም ነው የምታናድጂው ሰው እንደዚህ ብለክ በቃ እንትን ትላለህ እንዴ? አንተ እውነት ትሻፍዳለህ እንዴ? ወርቅዬ ኧረ ተይ እንደሱ አትበይ። አንቺ ደግሞ አንዳንድ ጊዜ የሆነ እንጀራ እናት ሆነሽ የምትቆጪው ነገር አለ። እስኪ ረጋ ለማለት ሞክሪ። ራስ እውነት ነው። እሺ ውሃ ጠጪ ካልኩ ደረቅ ነኝ። እልኸኛ ነኝ። እልሄ ነው ውሃ ጠጪ ደስ እንዲለኝ። ኧረ ጠጣለሁ። አንተ ደግሞ አንቺ እንደ ጂጂ አይደለሽም። ትሰሚያለሽ? ጂጂ ደረቅ ናት። ውሃ ጠጪ ስትል ዝም በል አንተ ምናምን ነው የምትለው። ጎበዝ እኔ ጠጣለሁ። ጠጪ ስትለኝ ጠጣለሁ። በእኔ የሚጠቅመኝ ነገር ነው ስትለኝ ከትዙ ተማሪ ትምህርት እንዴ ጂጂ ችግር አለባት። አሁን ውሃ ጠጪ ስልሽ ጥጥት ይኸውልሽ አሁን እንዴት እንደሚያረጋጋየሽ ውሃ። እውነት ነው። ይሄ እንትን ነው ሳይኮሎጂ ነው። በራሴ አናግረዋለሁ ልጁን እና አናግሬ ምናምን ራሴ ጓደኛ በቃ ይሆናል አይደል? አስረዳው የሰዎች ምናምን ሲስተም ምናምን። እሺ ችግር የለውም እና እንትን እንደሆነ ይኸውልህ ጠንካራ እንደሆነ ሁሌ ንገረው። ማለት እንትን አራዳ ልጅ ነው ይገባዋል፣ ይጠነክራል። ምን ችግር አለ እንዴ? እኮ ኖርማል ነው። የእሱ ኬዝ ነው እንዴ? ከኔ አንጻር ሲታይ እንዴ እኔ እኮ አገር ሁሉ አለ ተደበላልቆ የተነሳብኝ እንዴ። ጠንካራ ነህ ግን እውነት እንትን አንተ በሁለት ቀን እኮ አንተ እኮ እንትኑን እንትን ቀየርኩ እኮ ወደ ጆክ የሆነ ሰዓትማ እንደ ሄለንን ማንም አሳካት እኮ። የሚገርም እኔ ሄለንን በስንት ዓመት ትላንትና ብቻ ነው እሱንም ሳትፈልግ ነው ያሳኳት እና በኋላ ግን የሳቀችውን አስለቀሰች። ራሴ አንቺስ አሁን ተነስተሽ የሆነ ነገር አትበይም? አትጠጭም? ምንም ነገር ላይ ተጥደሻል። በቃ ጂጂዬ በኋላ ጂጂ ዛሬ አንድ ነገር ልንገርሽ። ጂጂ ታውቂያለሽ ዛሬ 00 ስል ልደቴ ነው። እስቲ እግዚአብሔር ይመስገን እናቴ ትሙት። ኦ ማይ ጋድ ስንት ዓመትክ ነው? ኦ ማይ ጋድ እድሜን አልጠቅስም እኔ ከጠቀስኩማ ያላጠፉኝ ነው። ወርቅዬ ደግሞ ስንት ዓመት ነው ታያለሽ? ይኸውልሽ ወርቅ 50 አይደል? ኧረ በስመ አብ እንደዛ አንቺ ፍንትክ ብዬ ያለው ወጣት 50 ብለሽ ወርቄ ይቺ ልጅ የሆዴ በጣም ጓደኛዋ ናት። የሚገርምሽ አሁን እዚህ ጋር ያለችው አለችማ በጣም ነው የምታውቀው እና ዛሬ ጠዋት እንዲያው እንዴት ትናገሩታላችሁ ምናምን ብላ በጣም ነው የምታውቀው ሆዴ። ደስ ይላል በእውነት ጌታ ይሁን። ሆዴ ያው ምንም ነገሮች
በላሉኝ። ጂጂዬ በቃ ተጫወቱ። ውድድ ነው የማደርጋችሁ። በኋላ እሺ ገናኝ በል 0-0 መልካም አስታርቂያቸው። እኔ እንትን ልበልልሽ ከሆዴ ጋር አሁን አይመጣም። ሆዴ ነግሮኝ እኮ ነው ሄደው። አላወቅሽም? እንትን ሰዎች መጡ። እዛ አይ ምግብ ቅድም ምናምን እኮ አስገቢው እያለሽ ሌላ ነበር። አንቺን እንደ ሌላ ገብቶ ዝም ይላል። ምን ሆኖ ነው? በቃ ለሌላ ጊዜ የኔ ሌብል 25 ይላል። ሌሎቹ ፌኮቹ በጠቅላላ ምንም ሌብል የላቸው። እሺ እሺ። አሁንማ ቴንክ ዩ ሶ ማች ጀስት ጆኪንግ ነው እህቴ ነሽ። ኧረ እኔ ይገባኛል። በእናትህ ብዙ አትጨነቂ። አንበሳ ካላወረድኩ ምናምን አልመጣም ምናምን ብለሽ እንዳትቀሪ ልደቱ ላይ ምን 0-0 እኔ ምን እሰራለሁ? ነገ ስራለሁ። አይ 10 ሰዓትን መተሽ መልካም ልደት ብለሽ ሜት ነገ ስልክ አልከፍትም። እኔ ስልክ የሚከፍተው ሐሙስ ነው። በቃ ነገርኩሽ። በጊዜ መተሽ መልካም ልደት በቤቴ ውስጥ ነግሬሻለሁ። በቃ አሁን ይድረስልኝ። እሺ አይ ከዚህ በኋላ ከወጣው ማለት ነው እበላለሁ፣ ተኛለሁ። ከዛ ነገ አይደለም እቤቴ መተሽ አጂ መልካም ልደት ብለሽ ትሄጃለሽ። አሁን ነው የምከፍተው። የማላረገውን ማለት ነው ፕሮሚስ አልገባም ነው። እንደውም እንዳትመጪ፣ ብትመጪ ራሱ ቦልክሻለሁ። እሺ እሺ፣ ይመቻችሁ። እሺ መልካም ጊዜ። እሺ አሜን። እና ጂጂ ምን አሰብሽ? በእውነት እንዴ መቼ ነው ያለቀሰችው? ይኸውልሽ አየሽው ቲቪ ላይ ይኸው በጣም ነው የደነገጥኩት። ላየው ራሱ እንትን ብዬ እንዴት አልባያቸው ማልቀስ እንደዚህ አይኔን አውጥቼ ምናምን ነገር አላለቀስኩም። ዝም ባያቸው ወሬ ግን ያው ባለቀስ ምን ችግር አለው? ስከፍቶ እኮ የሆነ እንትን አይ እንኳን ችግር የለውም። አንዳንዴ ግን ደስ ይላል በፍቅር ማልቀስ። ጀደዛ ምንድን ነው የምትሉት? ሴትዮ ፍቅር አለ የፍቅር ምናምን ይሁን የኔ እናት። እኛ እዚህ በተንኮል ነው የምናለቅሰው እንጂ በፍቅር ነው። እኔ ይኸው አጫሉን እናንተን አበሽቃለሁ ብዬ ያኔ የተጣላን ጊዜ አጫሉንም ማንንም ማርክ እያስኩ ዲፕሎማ ስሰጥ ማለት ነው እንዳለ ቪዲዮ ራሱ ጉዴ ፈላ። አሁን የሽመልስ ስራ ሲወጣ ለአጫሉ እኮ አንቺ ተቀርቢዋለሽ ከነሱ ይልቅ ከሚቀርጹት ይልቅ። እኔ አልኩት እኮ ለአንዷ እኮ ማለት እኔ ቀርቧለሁ። አንቺ በኢየሱስ ስም ታውቂያለሽ ምን እንዳስለቀሰኝ ታውቂያለሽ? ትሰሚዋለሽ እንደው እና ማለት ነው በእውነት እውነቴን ነው የምነግርሽ። ማለት እንደዚህ አይነት እጠየቃለሁ በተናገርኩት ነው ባይዘው የጠየቀችኝ እና ማለት ነው እጠየቃለሁ ብዬ አላሰብኩም፣ ግን ድንገት ነው የጠየቀችኝ። ታውቂያለሽ ወዲያው ፊቴ ላይ አይመጣም። አልቻልኩም አልኩሽ፣ እሪ አልኩልኩሽ። ከዛ እንዴት ልተኛ በስመ አብ ኧረ ከዛ ያው በተናገርኩትና በቀለርኩት ስለሆነ ያኔ ጸብ አልነበረ። ትዝ ይልሻል ጀዋርን እየተናገርኩኝ ያኔ ሲያዘጉብኝ ምን ሲሉብኝ ኦሮሞ ሁሉ ሳደብ ነበር። ትዝ የሚልሽ ከሆነ እና ያኔ እንትን ቁጭ ብዬ ከዛ እንትኑን ቀይ ከዛ አልችል ስላችሁ ማለት ነው ሲደክመኝ ተውኩት ማለት ነው። ጠርቼ የኦሮሞ ማርክ እየሰጠው እንትና 0 እንደዚህ ደደብ አይደለም የገደሉት። ቁጭ ብለው ሀገራቸው ላይ ተዝናንተው እየኖሩ ተፈተው እነ ላምሮት አንቺ ስለሰደብሽው ኦሮሞ አሁን እዚህ ጋር እንትን የሚል መሰለሽ እንዴ? የገደለውንም አቅፈው እያኖሩ አይደለም እንዴ? አጫሉን የገደለ ቢሆንም ኖ እኔ እንትን ያለኝ ማለት ነው ሀቅ ጂጂ ሀቅ ማለት ነው። በቃ ፊት ለፊቴ የመጣው ያን ቀን ማለት ነው እሁድ ቀን ይሁን ምናምን ከሆነች ልጅ ጋር ማለት ነው የሆነ ቦታ ላይ አግኝተ ነው ገጭቶን ነው ያለፈው እና ማለት ነው ነግረሽኛል። ትዝ ይለኛል ብዙ ነገር ትጽፊልኝ ነበር። ትዝ አለሽ? እኔማ የሆነ ነገር ልነግርሽ ብዬሽ አንቺ ያው ስለማንታወቅ ነው ምንም ችግር የለውም እና ያኔ እቸኩላለሁ። የዛ ሰዓት ነገሩም ስለነበረ ብዙም ነገር ስለነበረ ገብቶኛል እና ማለት ነው በነገራችን ላይ የሚገርምሽ እንደዚህ ሲጻፉ ትልቁ ኮምፒውተር ላይ ስክሪንሾት አድርጌ ያስቀምጣለሁ። ምክንያቱም መረጃ ስለነበረ እና ትዝ ይለኛል የጻፍሻቸውን በሙሉ አውቃቸዋለሁ። ታንዝ ይኸውልሽ ኢትዮጵያ ሆኜ ነው የጻፍኩልሽ ባይዘው ብለሽኛል።
ኢትዮጵያ ሆኜ ነው ሳልወጣ ማለት ነው አይታወቅም ብዬ ካንሰር ዜሮ ሴት ውይ እኔ ልጅ እኮ ኃይለኛ እኮ ናት እና ማለት ነው ያኔ ገብቶሻል እልኸኛ ስለሆንኩ ማለት ነው ድንገት ባልወጣ ብዬ ነው የጻፍኩልሽ እና ብጠብቅሽ አትመልሽም ከዛ እኔ በሳምንቱ ነው የወጣሁት የሚገርምሽ ቅዳሜ ነው የወጣሁት እና ማለት ነው እንደዚህ ገጭቶኝ ስላለፈ በፍጹም ይሞታል የሚል ሐሳብ አልነበረኝም በቃ ያቺናት ምትቆይ ከመሞቱ በፊት ነው አይደል እንዴ 24 ሰዓት አይሞላም ከተገናኘን ማለት ነው የሀገሩ ልጅ ነበረችና ያምቦ ልጅ እኔ ቤት ተከራይታ ሰርቪስ ተከራይታ የምትኖር ማለት ነው እንትን ምን ኮሌጅ ነው የምትማር ማለት ነው ከዛ እኔ እኮ ከነሱ ጋር ማለት ነው የሆነ ቢዝነስ ልሰራ ነበር ገብቶሻል የሼር ይሄ የብረት ቅብርጥስዬ ስምንቶ ምናምን የሚባል ነገር ማለት ነው እና እሷ ናት ያኔ እንትን ያልኩት እና ያው በፊት በእንትን አውቀዋለሁ በኖርማል አውቀዋለሁ አጫሉ ግን እንደዚህ በጣም ታዋቂ ምናምን ሲሆን ያው አውቀዋለሁ በስነ ስርዓት ነው የማውቀው እና ግን እንደዚህ እንትን አይደለንም በጣም እንትን አይደለንም እና በቃ ምንም ላይ ቾኩሎ ገብቶሻል እዛ ቦታ ላይ እንዴት ተሯሩጦ እንደሄደ ከዛ በቃ ያ ነገር አይመጣብኝም ያልኩኝ አልኩሽ ማለቴን ራሱ መቀለዴን ራሱ ጠላውት ታውቂያለሽ በቃ እኔ እንጃ የጥፋተኝነት ስሜት ነው የተሰማኝ እውነቱን ነው የምነግርሽ መቀለዴ ራሱ ማሰቤ ራሱ ሌላውን አበሽቃለሁ ብዬ እንደዛ በማለቴ በጣም ነው የተናደርኩት ግን ሁሉም ለካ ያልፋል ለማንኛውም ኤርፖርት ነው እንዲያለሽው አይ አይደለም ወደ ባንክ ሄድኩኝ ነው አንቺ ውጪና እንትን በእረፍት አድርጌ ወጥ ኧረ እንትን እላለሁ በልቻውን አልጋ ይለውጣለሁና ለስንት ቀን ራሱ ውጪ ወጥቼ ታምሜ ሁሉ ሳልተኛ ስንት